ሰላም ጤና ይስጥልኝ ውድ የቻናሌ ተከታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በዛሬ ቪዲዮ በጣም አሪፍና ጠቃሚ መረጃ ይዤላችሁ መጥቻለሁ። እንግዲህ መግቢያ ላይ እንዳያችሁት እስከ ዛሬ ድረስ ሳናቆስ የስልካችን ባትሪ ቶሎ እንዲያልቅ የሚያደርጉትን ዋና 5 ሴቲንጎች በዛሬ ቪዲዮ አሳያችኋለሁ። እመኑን ከዚህ ቪዲዮ በኋላ እነዚህን ሴቲንጎች በማስተካከል የባትሪያችንን ላይፍ ሴቭ ማድረግ እንችላለን ማለት ነው። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ደግሞ ሰብስክራይብ ሳታደርጉ እንዳትጀምሩ። መልካም ቆይታ። ዋነኛውና የመጀመሪያው በስልካችን ላይ የሚላኩትን ኖቲፊኬሽን በጣም የሚያስፈልጉን ብቻ በመተው ሌላውን ማጥፋት ነው። ይህንን ለማድረግ ደግሞ የትኛው የስልካችሁ አፕሊኬሽን በብዛት ወደ ስልካችን ኖቲፊኬሽን ይልካል የሚለውን ለመለየት ቀጥታ ወደ ስልካችን ሴቲንግ እንሄዳለን። ልክ ሴቲንግ ላይ እንደገባን እነዚህ ዝርዝሮች ይመጡልናል። ከዛ ውስጥ በጎን በኩል ወይ በግራ በኩል ብርቱካናማ ከለር ያላት ኖቲፊኬሽንስ የምትላለች አንድ ጊዜ እሷን ክሊክ እናደርጋለን። ከዛ በኋላ መጀመሪያ ላይ አፕ ኖቲፊኬሽንስ የሚላለ እሱን አንዴ ክሊክ እናደርጋለን። ልክ ክሊክ ስናደርገው እንግዲህ እንደዚህ ዝርዝሮች ያመጣልናል ማለት ነው። እነዚህ ኦን የሆኑት ወይ ደግሞ ሰማያዊ ከለር የበሩት ምንድናቸው? ወደ ስልካችን ኖቲፊኬሽን የሚልኩት ናቸው። እነዚህ ያልበሩት ደግሞ ኦፍ የሆኑት ደግሞ ወደ ስልካችን ኖቲፊኬሽን የማይልኩት ናቸው። ስለዚህ እኛ አሁን ዋነኛው የፈለግነው ምንድነው? ሞስት ፍሪኩዌንትሊ በጣም በተደጋጋሚ ወደ ስልካችን ኖቲፊኬሽን የሚልኩትን ለማየት ነው። እሱን ለመለየት ምን እናደርጋለን መሰላችሁ? ከላይ ኦል የምትላለች በጎን በኩል እነዚህ 3 ነጠላ ሰረዝ ያላትን አንዴ ክሊክ እናደርጋለን። 3 ነገር ይመጣልናል እዚህ ጋር ሞስት ሪሰንት ኖቲፊኬሽን፣ ሞስት ፍሪኩዌንት ኖቲፊኬሽን እና ኖቲፊኬሽን ተርንድ ኦፍ። እቺ ሁለተኛ ላይ ያለችውን አንድ ጊዜ ክሊክ እናደርግና ኦኬ እንበል። ከዛ በኋላ ይሄው እንደዚህ በደረጃ አስቀምጦልናል። በየቀኑ ምን ያህል ሜሴጅ እንደምላክብን አስቀምጦልናል። ስለዚህ ምን እናደርግ መሰላችሁ? እዚህ ጋር የምንፈልጋቸውን አፖችን ኦን እናደርጋለን። የማንፈልገውን ደግሞ ምን እናደርጋለን? ኦፍ እናደርጋለን። ምክንያቱም የስልካችን ባትሪ ማለቅ ስለሌለበት ማለት ነው። የመጀመሪያው እንግዲህ ይሄን ይመስላል። ሁለተኛው ደግሞ ማስተካከል ያለባችሁ የስልካችሁ ስክሪንን በተመለከተ ነው። ስክሪን ከፍተኛ ብርሃን በሚኖርበት ሰዓት ባትሪያችንን ቶሎ ያልቅብናል። ይህንን ለማስተካከል አሁንም ቀጥታ ወደ ስልካችን ሴቲንግ እንሄዳለን። ከዛ እዚህ ጋር ወደ ታች ስክሮል ስናደርግ ዲስፕሌይ የምትል መጣችልን። እሷን አንድ ጊዜ እንከፍታለን። ከዛ ወደ ታች ስክሮል አድርገን ሞሽን ስሙዝነስ የሚላለ እሱን አንዴ እንከፍታለን። ይሄ አይና ስታንዳርድ የሚላለ ሃይ ላይ መሆኑ ለስልካችን ፍጥነት በጣም አሪፍ ነው። ነገር ግን ባትሪያችን በጣም ይገልብናል። ስለዚህ ምን እናደርጋለን? ስታንዳርድ ላይ ካረግን በቂ ስለሆነ ስታንዳርድ ላይ እናደርጋለን። ሶስተኛው እዚሁ ላይ ወደ ላይ ስክሮል ስናደርገው ሄድጅ ፓናልስ የምትላለች እሱም አሁን እንደዚህ ኦን ከሆነ ኦፍ ማድረግ ያለብን ማለት ነው። አራተኛው ማስተካከል ያለብን ምንድነው? እዚሁ ሴቲንግ ላይ ሆም ስክሪን እንደዚህ ባክ እናድርግና ሆም ስክሪን የምትላለች ከታች የቤት ምልክት ያላት ማለት ነው። እሷን አንዴ ክሊክ እናደርጋለን። ከዛ እንዲህ ምን መጣልን? እዚህ ጋር አድ ሚዲያ ፔጅ ቱ ሆም ስክሪን የሚላለ እሱን አንዴ ምን እናደርጋለን? ኦን ከሆነ ኦፍ እናደርጋለን። አምስተኛውና የመጨረሻው ደግሞ ምንድነው? እዚሁ ሴቲንጋችን ላይ እንግባና እቺ የሰርች ባር እናንተ በላይ በኩል ሊሆን ይችላል፣ እኔ ከታች ስለሆነ አንዴ ክሊክ እናደርግና ሴንድ ዲያግኖስቲክ ዳታ የሚለው ይመጣል። እሱም በዚህ መሰረት ኦን ከሆነ ኦፍ እናደርጋለን ማለት ነው። እንግዲህ ይህንን ይመስላል። እነዚህን 5ቱን ስቴፖች በመከተል የስልካችሁን ሴቲንግ አስተካክላችሁ ባትሪያችሁን ሴቭ እንደምታደርጉት ምንም ጥርጣሬ የለኝም።
እሺ ተመልካቾቼ እንግዲህ እነዚህን 5 ዋና ዋና ስቴፖቹን በመከተል ሴቲንጋችሁ ላይ በማስተካከል የስልካችሁን ባትሪ ሴፍ ማድረግ እንደምትችሉት በዚህ ቪዲዮ እንደተማራችሁ ምንም ጥርጥር የለኝም። እንግዲህ ያላችሁን ሐሳብ ኮሜንት ሴክሽን ላይ ያስቀምጡልኝ። ስላዳመጣችሁኝ ስለቆይታችሁ በጣም አመሰግናለሁ። እንግዲህ ይሄንን ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ፣ ለብዙ ሰዎች አድርሱት። እንዲሁም ደግሞ ቻናሌን ሰብስክራይብ አድርጉት። መልካም ጊዜ። አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።